መቀደስ ትተው ፖሊስ የሚሆኑ እናቶች አሉ አንዲት ልጅ ያለቀሰች መጣ ነው የነገረች ልጄ ጡት የሚጠባ ልጅ ነውና ልታስቆርብ እሑድ ቀን ነው ቤተክርስቲያን ገብታ አለቀሰ ልክ ነው የቁርባን ሰዓት እስከሚደርስ ድረስ ማጥባት ስለሌለባት ከዛ በኋላ ሊበሉኝ እዛ አካባቢ ያሉት ያንቺን ልጅ ጮት እንስማ ወይስ እናስቀድስ ይዘሽው ውጪ አሉኝ አለች ውጪ ከዚህ ምናም ብለው እንደ ውሻ ከቤተ መቅደስ አባረሩኝ አለች ልጄ ስላለቀሰ አዩ እነዚህ ሰዎች አሁን እቤት ብንሄድ እንዴት ነው የሚያስተናግዱን በእግዚአብሔር ቤት ውስጥ ክፉ ከሆኑ እንደ በዛ ቅዳሴ እኮ ቅዳሴውን የሚመራው ካህን እየቀደሰ እባካችሁ ህፃናት አታስለቅሱብኝ መቻለ እሱ እኮ እየቀደሰ ነው መች ተረበሽኩ አለሽ ቤተክርስቲያን መች አስቸገረችን ምን አገባን ሲጀመርኛ በጣም ነው ምናዋክባቸው እስኪ ቁጭ በይ እስኪ ወደዛ ሂጂ እንትን አንሶት ይሆናል ሽንቱ ይሆናል ምን አገባን በቃ እናትየዋ ነች እኮ አለች እናት ነች እኮ ዝም ብለን ቅዳሴው ላይ ለምን እናተኩርም አንድ ጊዜ ደግሞ ላስቀድስ ሄድኩኝ የሆነ ቦታ ነች አንዱ እንግዳ ነች እና ውስጥ ገብቼ 5 ሰዓት ተኩል የደረስኩት ትምርቱን ሰማው ከዛ በኋላ ቅዳሴ ሊገባ ሲል ስቆም የሆኑ ሴትዮ ገፋ አረጉኝ አለች ይሄ እንትና ቦታ ነው ወደዛውኝ ተጋልኩኝ እዛ ጋር እኛኛውም ገፋ አረጉኝ አለች ወደዛም ገፋ አረጉኝ ወንዶቹ ጋር ይሄ ወንዶች ነው አሉና እነሱም ገፉኝ አለች ወጣው ከቤተክርስቲያን አለች ወጥቻ ጥሩ ጥግ ነው ያስቀደስኩት አለች ያሳዝናል በጣም ያሳዝናል እግዚአብሔር እንዲህ ዛይደችው እሷ አለች ማንንም ሰው እግዚአብሔርን አላገኘም እዛ መቅደስ ውስጥ ማንንም ከሷ ጋር ነው የሄደው እግዚአብሔር ሁሌ እግዚአብሔር ከሚገፉት ጋር ነው ሁሉ ጊዜ ከሚሰደቡት ከሚናቁት ከሚተፋባቸው ጋር ነው እሱም ተተፍቶበታል እሱም ተንቋላ እሱም ተገፍትሯላ ከነሱ ጋር ነው ሁሌ ያለው እግዚአብሔር እኔ አንድ ቀን ቁጭ ብለን በስብሰባ ላይ ብንነጋገር ጥሩ ነው ቁጭ ብለን በተለይ እናቶች በጣም ቤተክርስቲያን ያላለችውን ስርዓት ቤተክርስቲያን ውስጥ ያመጣን ማለት ነው በችልታ እናንተ የተፈቀደላችሁ እንድታስቀድሱ ብቻ ነው በቃ ቆማችሁ ማስቀደስ በሩን ዝጋው ቁጭ በል ጫማውን ዛርክ ምን አገባን ይኸው ስብከት ወንጌሉ አለ አይታለ ቤተክርስቲያን እሱ እንደፈለጉ ይሁኑ እንዴ የሚሉ ሰዎች አሉ ማን እንደፈለጉ ይሁኑ አሉ እናንተ ለምን ትጮሃላችሁ እናንተ ዝም ብላችሁ አስቀድሱ